እጠይቃለሁ። ውበት ማለት የሚኖሩት ወይስ የሚያስመሰክሩት? ሕይወትስ ማለት የሚያጣጥሙት ወይስ የሚያሳዩት? ታዲያ ፀሐይ አያዩኝም ብላ ሰው በማይኖርበት ስርፋ ቀን ቀን ትጠልቃለች። ታዲያ ጨረቃስ አንቀላፋችሁ ብላ ማልዶ እስክነቃ ትጠብቃለች። እጠይቃለሁ። እምነት ማለት የሚተገብሩት ወይስ የሚከተሉት? ጥበብስ ማለት የሚጠበቡለት ወይስ የሚያስጨበጭቡለት? እጠይቃለሁ። እናት ከልጇ ሰውራ ለሆዷ ታቀብላለች። ፈጣሪስ ፍቅሩን ከፍጡራኑ ይሸሽጋል። ያከማቸነው ወርቅ ነው ወይስ የነፋስ ቅንጣጢት በሕይወቱ ዋጋው የሚከብር? ታዲያስ ፍራንክ የሰበሰበ ነው ድሃ ወይስ የስትንፋሱን ምንጭ የማያመሰግን? ማን ነው ድሃ? ላለው ይጨመርለታል ማለት ለሚያመሰግን ይባረክለታል ማለት ቢሆንስ? ከሌለው ላይ ግን ያው ያለው እንኳ ይወሰድበታል ማለት ከንፉግ ከአማራሪ ላይ ማለት ቢሆንስ? እጠይቃለሁ። ፀሐይ ለንጹሐን ብቻ ወጥታ ለገዳዮች ብርሃንና ሙቀቷን ትሸሽጋለች። ብርሃን ማለትስ በዓይን ብቻ የሚታየውን ወይስ በልቦና የተለኮሰውን? ግጥምስ ምንድናት? በቃላት መራቀቅ ተሽሞንሙና የምትታበይ ወይስ ብዙ ፍሬ ያንዠረገጉ ቃላትን ተሸክማ በትህትናና በልስልስና የምትጎነበስ? ጠቢብስ ማን ነው? ብዙ ጩኸትና ብዙ ጯሂ ያለው ወይስ የገዛ ቃሉን ያከለው? እጠይቃለሁ፣ እደነቃለሁ። ከዚህ ሁሉ ፍጥረት ምን ይገርመኛል? ዕጣንና አበባ አርቀው ቢደብቋቸውም ማወዳቸው፣ የዕጣን ጢስና የሕፃን ሳቅ ያለ ከልካይ ወደ ሰማይ ማድረጋቸው ይደንቀኛል፣ እመሰክራለሁ። ታዲያ እውነትም እምነትም ጥበብም መኖርም በሁለት አንቀጾች ይቋጫል። ፈጣሪን በማወቅና እንደ ፈጣሪ ፈቃድ በመኖር ከዚህ ውስጥ ሕይወት ይመነጫል። ስለዚህ ዓይኔን ጠረጥረዋለሁ፣ የዓይኔን ሚዛን በልቤ አማክረዋለሁ፣ የልቤን ሐሳብ በህሊናዬ አስመሰክረዋለሁ። ደግሞም እላለሁ ያልኖሩት ውበት ከቀለምና ቅርጽ አይሻገርም፣ ያልኖሩበት እምነትም ቢቀባቡትም አያምርም።